ወደ ጠንቋይ ሄዶ አንድን ጥያቄ የጠየቀ ሰው በዛ በሚጠይቀው እውነት ነው ሽልላ መጀኑ ብያለሁን ብሎ የሚቀበል ይሄን ስንል ልብ በሉ። አንዳንድ ሰዎችን ገልበጥ አድርጎ ዱዓ ማስደረግ ክልክል ነው ተብሎ ዲዕዋ ተባለ ሊል ይችላል። ይሄ አይደለም፣ ግልጽ ያለ ነገር ነው ሐቅን ለሚከተል ባይሆን። ጠንቋይ ዘንድ ሄዶ ጠይቆ እውነት ካለ ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድን ሰለላሁ ዐለይሂ ወሰለም በቁርአን እንደካደ ነው ብለው ነብያችን አለ ክዷል የሚባለው ቁርአንን ክዷል። በነብዩ ላይ የወረደው ቁርአን ነው። በሌላ አባባል ነብያችን አለይሂ ሰላቱ ወሰላም ወደ ጠንቋይ ሄዶ አንድ ነገር ጠይቆ የመጣ ሰው አሉ በመጠየቁ ብቻ የ40 ቀን ሶላት ዜሮ ይሆንበታል፣ ተቀባይነት ያጣለው ነብያችን አለይሂ ሰላቱ ወሰላም። የ40 ቀን ሶላት አሶላቱ ዒባዱዲን ሶላት ማለት የዲናችን መሰሶ ዋናው ሶላት ነው። ከኢማን ቀጥለን ትልቁ መሰረቱ ነገር መሰሶ ሶላታችን ነው። አንድ ጁሙዓ ወይንም አንድ ዙህር አንድ ዓስርን ሶላት መክሰር ትልቅ ኪሳራ ነው። እዩት፣ የ40 ቀን ሶላት ተቀባይነት የለውም። የ40 ቀን ሶላት ከስሮበታል። ትልቅ ወረት ነው የከሰረው ወንድሞቻችን። የ1 ሚሊዮን ኪሳራ ይቆረቁር የለም እንዴ? የ100,000 ኪሳራ ያስቆረቁር የለም እንዴ? ዱንያ ላይ የአኺራ ኪሳራ እንዲህ ያለ አለው አሉ። በመጠየቁ ብቻ የ40 ቀን ሶላት የከሰረ ሰው እውነት ብሎ ያን ያመነና የተቀበለ ሰው ወይንም ይህን ድርጊት የሚፈጽመው ራሱ ጠንቋው ምን አይነት ኪሳራ እንዳለ መገመት ቀላል ነው።